አንድ ቀን ጧት ከእንቅልፍ ተነስተው ወደ ባንክ ትሄዳለህ። የባንኩ ዋና በር ተቆልፏል። የደህንነት ካሜራዎችም አልተነኩም። ጥበቃዎች በበር ላይ ቆመዋል። ነገር ግን የባንኩን ካዝና ውስጥ ገብተህ ስታይ በሚሊዮኖች የሚቆጠረው ገንዘብ በአየር ላይ ተነዋል። እንዴት? ምክንያቱም ሌቦቹ በበር ሳይሆን ከመሬት በታች ቆፍሮ ነበር የገቡት። ሰላም ጤና ይስጥልን፣ እንኳን ወደ ቻናላችን በደህና መጣችሁ። ዛሬ በዓለም ታሪክ ውስጥ እጅግ አስደናቂ፣ ረቂቅና ሰዎችን ጉድ ያሰኙ ከመሬት በታች የተፈጸሙ የባንክ ዘረፎችን እንቃኛለን። እነዚህ ሰዎች ፊልም አልሰሩም፣ እውነተኛ ህይወት ውስጥ ነው ከመሬት በታች በመቶዎች የሚቆጠሩ ሜትሮችን ቆፍሮ የባንክ ካዝናዎችን ባዶ ያደረጉት። እስከ መጨረሻው አብራችሁን ቆዩ። በተለይ ሶስተኛ ላይ የምናየው ታሪክ ሰዎች እንዴት ይህን ሊያደርጉ እንደቻሉ ሲሰሙ አእምሯችሁን ማመን ያቅተዋል። አንደኛ፣ የብራዚል የባንኮ ሴንትራል ዘረፋ። ወደ ታሪካችን ስንገባ የመጀመሪያ ደረጃ የሚይዘው እንደ አውሮፓውያን አቆጣጠር በ2005 በብራዚል የተፈጸመው ታዋቂው የባንክ ዘረፋ ነው። ሌቦቹ ባንኩ አጠገብ የሚገኘውን አንድ ቤት ተከራዩ። ከዚያም የተፈጥሮ እጽዋትና ሳር እንሸጣለን የሚል የንግድ ድርጅት አስመስሎ በሩ ላይ ለጠፉ። ለምን መሰላችሁ? ከመሬት በታች የሚቆፍሩትን አፈር በቦርሳ እያሸጉ ሲያወጡ ሰዎች የእጽዋት ማዳበሪያ መስሏቸው እንዳይጠረጥሯቸው። ለ3 ወራት ያህል ከመሬት በታች 78 ሜትር የሚረዝም ዋሻ ቆፈሩ። ዋሻው ተራ ጉድጓድ አልነበረም። የኤሌክትሪክ ማብራት፣ የአየር ማቀዝቀዣና የስልክ መስመሮች የተገጠሙለት ዘመናዊ ዋሻ ነበረ። በመጨረሻ የባንኩን 1.1 ሜትር ውፍረት ያለውን የኮንክሪት ወለል ሰብሮ በመግባት ያለ አንድ ጥይት ተኩስ $71 ሚሊዮን ይዞ ተሰወሩ። ሁለተኛ፣ የለንደን ባካር ስትሪት ዘረፋ። ወደ ሁለተኛ ስንሄድ ደግሞ እንደ አውሮፓውያን አቆጣጠር በ1971 በለንደን የተፈጸመው የባካር ስትሪት ዘረፋ ነው። ሌቦቹ ከባንክ አጠገብ የሚገኘውን የቆዳ ዕቃዎች መደብር ተከራዩ። ከወለሉ ስር 12 ሜትር ያህል በመቆፈር ወደ ባንክ ካዝናው አመሩ። እሁድ ቀን ባንኩ ዝግ በሆነበት ሰዓት ፈንጂ በመጠቀም የካዝናውን ወለል በሱ። የሚገርመው ግን ሌቦቹ አየር ላይ በሚሰራው የሬዲዮ መነጋገሪያ እርስ በራሳቸው ይነጋገሩ ነበር። አንድ አማተር የሬዲዮ ወዳጅ የነገሩን ድምጽ በድንገት ሰምቶ ለፖሊስ ደወለ። ፖሊስ ድምጹን እያዳመጠ ቢሆንም ዘረፋው በየትኛው ባንክ እየተፈጸመ እንደሆነ ማወቅ ስላልቻለ ሌቦቹ ሀብታም ሆነው አመለጡ። ሶስተኛ፣ የኒስ የፈረንሳይ ዘረፋ። ይህ ታሪክ ደግሞ ከዘረፋ በላይ የፊልም ድራማ ይመስላል። እንደ አውሮፓውያን አቆጣጠር በ1976 ዓመተ ምህረት አልበርት ስፓጊያሪ በተባለ ሰው መሪነት የተፈጸመ ነው። ሌቦቹ ከመሬት በታች የሚገኘውን የፍሳሽ ማስወገጃ ቱቦ ተጠቀሙ። ለ2 ወር ያህልም በቆሻሻ ውሃ ውስጥ እየሰሩ 8 ሜትር የሚረዝም ዋሻ ቆፈሩ። በበዓል ቀን ባንኩ ዝግ ሲሆን ገብቶ ለ2 ቀን ያህል በካዝና ውስጥ ድግስ ደገሱ። ምግብ በሉ፣ ወይን ጠጡ። ሲወጡ ግን በግድግዳ ላይ አንድ ጽሑፍ በቀለም ጽፈው ወጡ። ያለ ጦር መሳሪያ፣ ያለ ኃይልና ያለ ሕመም። እነዚህ ታሪኮች የሚያሳዩን የሰው ልጅ አእምሮ ላሉታዊ ነገር እንኳን ሲያዘጋጁት ምን ያህል ረቂቅና ጠንካራ እንደሆነ ነው። ነገር ግን አንድ እውነት አለ። እነዚህ ሰዎች ምንም ያህል ብልጥ ቢሆኑም አብዛኛዎቹ በመጨረሻ በፖሊስ ተይዘዋል ወይም ሕይወታቸው በመሸሽ አሳልፈዋል። ዛሬ ባለንበት ዘመናዊ ቴክኖሎጂ የመሬት ንዝረትና ዲጂታል ሴኩሪቲ በመኖሩ ከመሬት በታች መቆፈር ፈጽሞ የማይታሰብ ሆኗል። ከነዚህ ታሪኮች ይበልጥ ያስደሰታችሁ የትኛው ነው? የብራዚሉ፣ የፈረንሳይ ወይስ የለንደን? አስተያየታችሁን በኮሜንት አድርሱልኝ። ቪዲዮ ከተመቻችሁ ላይክ እና አዳዲስ ታሪኮች እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ሰላም።